ሰላም ሰላም፣ እንዴት ናችሁ? እኔ ጋር ሁሉ መልካም ነው። ክብር ለኢየሱስ ይሁን። ይህንን ቪዲዮን የምትሰሙ ሁሉ በፍጹም እንዳታልፉ ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። ለሁሉም ሰው እንድደርስና ለአንድ ሰው መልእክት እንዲሆን ሼር አድርጉልኝ። ስለዚህ እንዲህ ብላችሁ ጻፉልኝ ኮሜንት ላይ ሁላችሁም የሞታ የኔ አይደለም ብላችሁ ጻፉልኝ ኮሜንት ላይ የሞታ የኔ አይደለም። ስለዚህ የሞታ ነገር ያንቺ አይደለም፣ የሞታ ነገር ያንተ አይደለም፣ የሞታ ነገር የናንተ አይደለም፣ የሞታ ነገር የኔም አይደለም። ስለዚህ የሞታ የኔ አይደለም እያላችሁ ኮሜንት ላይ ሁላችሁም ጻፉልኝ። ለምን መሰላችሁ እንዲህ ያልኳችሁ? ምክንያቱ ልንገራችሁ። በመጽሐፍ ቅዱስ ላይ ሁላችንም እንደምናውቀው ታሪክ ነውና ሁለት ሴቶች ነበሩ፣ ሕፃን ነበሯቸው። ከዕለታት አንድ ቀን ተኙና በተኙበት አንደኛዋ ልጇን ተኝታ እላዩ ላይ ተኝታበት አፍና ገደለችው። ሞተባት ልጇ ማለት ነው። ስለዚህ ስትነቃ ልጇ ሞቶባታል። እንደ ሞታ አየችና ያችኛዋ ደግሞ በህይወት አለ። አየት አርጋ ያዛችኛዋ በህይወት አለና ተናደደች። ከዛ በኋላ ያችኛዋን ሄደችና በህይወት አለውን አምጥታ ወደ ራሷ እቅፍ ውስጥ አስገበችና ደግሞ የእሷ ያለውን ሕፃን የእሷን ግን የሞተውን ወስዳ ለዛችኛዋ አሳቅፋ ታኛችው አስመስለው ማለት ነው። ከዛ በኋላ ያችኛዋ ደግሞ ነቃች። ያችኛውም ነቃችና አየችው። ስታይ ታውቃለች፣ ከለሩን ታውቃለች፣ ልጇን ታውቃለች፣ ሁሉ ነገሩን ታውቃለች። ልጄ እንዴ የኔ እኮ አይደለም እኮ የሞታ አለችው። ይሄ ሞታ እኮ የኔ አይደለም አለችው። ስትለው አረ ያንቺ ነው ያንቺ ነው ያንቺ ነው ያንቺ ነው ብሎ ይከራከራሉ። ከዛ ደግሞ አይኗን ገለጥ አደረገችና እንደዚህ ገለጥ አንዳንድ ጊዜ እስቲ አይናችሁን ግለጡ። ሰዎች አይሆንም ስሏችሁ፣ ነገርሽ አበቃ ስሏችሁ፣ ጉዳይሽ አበቃ ስሏችሁ፣ ስለዚህ ንቁ። ከተኛችሁበት ከእንቅልፋችሁ ንቁና እግዚአብሔር ምንድን ነው ያላችሁ? እግዚአብሔር ምንድን ነው የተናገራችሁ? እግዚአብሔር የተናገራችሁትን ነገር አስቡ። ጠላት አምጥቶ የሚነግራችሁትን ወሬ አበቀልሽ፣ አከተማ፣ ያንቺ ጉዳይ አይሆንም ከዚህ በኋላ ስሏችሁ ጠላት አይናችሁን ግለጡ። እስቲ ቀና በሉና እግዚአብሔር ምንድን ነው ያላችሁ? እግዚአብሔር ምንድን ነው የተናገራችሁ? ያንን ነገር ሰብስቡትና አልሞታም የኔ ጉዳይ የሞታ የኔ አይደለም በሉት። በፍጹም የኔ አይደለም። ንቁ ከእንቅልፋችሁ፣ እስኪ ንቁ፣ በጣም ንቁ ከተኛችሁበት። እቺ ሴት ነቀች፣ አይኗን ገለጥ አደረገች። በፍጹም የሞታ የኔ አይደለም አለች። በጣም የኔ አይደለም የሞታ አለችና ተከራከሩ። ሁለቱም በጣም ሲከራከሩ ነገሩ ንጉሱ ጋር ደረሰና ከዛ በጣም ሲጨቃጨቁ ንጉሱ እንዲያላቸው አትጨቃጨቁ፣ በቃ ሕፃኑን ለሁለት ቁረጡትና ተካፈሉ።